ግልጽ ዓላማ መኖር ወይም ጎል ሴቲንግ። ዛሬ ስለ ጎል ሴቲንግ እናወራለን። ህይወትን የሚቀይርና ጥረትን የሚጠይቅ ዓላማና ግብ ማስቀመጥ ነው። እንግዲህ ጎል ሴቲንግ ስንል በተለያየ መንገድ ልትገልጹ ትችላላችሁ። ግልጽ የታወቀና የረጅም ጊዜ ዓላማን ማስቀመጥ አንዱ ጎል ሴቲንግ ነው። እንግዲህ የሚለኩ የአጭር ጊዜ ዓላማዎችን ልናስቀምጥ እንችላለን። በተመሳሳይ ደግሞ በጊዜ ሰሌዳ ከፋፍለን ልናስቀምጣቸው እንችላለን። ለምሳሌ አንድ ሰው እንደው ከፍተኛውን እንኳን ብንወስድ ከ20 እስከ 30 ዓመት እቅድ ሊኖረው ይችላል። እነዛን ከ20 ዓመት እስከ 30 ዓመት ያሉ እቅዶችን ለማስፈጸም መሰረታቸው የሚጣለው ዛሬ ነው። ስለዚህ እቅዳችን ከ20 ዓመት እስከ 30 ዓመት ሊሆን ይችላል። በተመሳሳይ ደግሞ ከ10 ዓመት እስከ 20 ዓመት ሊኖረን ይችላል። ሌላው እቅድ ከ5 ዓመት እስከ 10 ዓመት ሊኖረን ይችላል። ምናልባት እስከ 5 ዓመት ያለው ስትራቴጂክ እቅድ ሊያስፈልገው ይችላል። ከዛ ከ3 እስከ 5 ዓመት የምናሳካቸውን ከዛ ደግሞ የአንድ ዓመት የሁለት ዓመት እንዲሁም የሩብ ዓመት ግማሽ ዓመት እና ወርሃዊ እቅዶችን ልናስቀምጥ እንችላለን። ይሄ ለምን ይጠቅመናል? እያንዳንዱን እቅድ ከፋፍለን ስናቅድ ለመፈጸም አንቸገርም። በዛ ላይ ደግሞ ስማርት የሚለውን የጎል ሴቲንግ ፕሪንሲፕል ያሟላልናል ማለት ነው። ምናልባት እነዚህን ነገሮች ልናይ እንችላለን። እቅዳችን ደግሞ ስማርት መሆን አለበት። ስማርት ጎል ሊኖረው ይገባል። ስማርት ጎል ስንል የመጀመሪያው ስፔሲፊክ ነው፣ በቃ የሚታወቅ መሆን መቻል አለበት። ከዛ ሜዥረብል የሚለካ እቅድ ሊኖረን ይገባል። የምንሰራው ስራ ይለካል የሚለውን ማወቅ መቻል አለብን። ከዛ ቀጥለን አቺቭ የምናደርገው ነው ወይ ያንን እቅድ እናሳካዋለን የሚለውን መሆን አለበት። የሆነ ህልም የሚመስል ነገር ሳይሆን ሊሳካ ወደሚችል ነገር መቅረብ መቻል አለብን። ሪሌቫንት የሆነ መሆን አለበት። የመጨረሻው ደግሞ ታይም ባውንድ ወይም ሊለካ የሚችል ሊሆን ይገባል ማለት ነው። እንግዲህ ከዚህ ጋር ተያይዞ ጎል ሴቲንግ ፕሮሰሶች አሉ። ወደ 7 ያክል የጎል ሴቲንግ ፕሮሰሶች አሉ። ይህንን ጎል ሴት ለማድረግ ምን ሄድባቸው ፕሮሰሶች አሉ። የመጀመሪያው ሴት ጎልስ ዛት ሪዞኔት ዊዝ ዩ፣ በቃ ከኛ ጋር እንትን ሊያደርግ የሚችልን ጎል ማስቀመጥ ወይም ደግሞ ሴት ማድረግ መቻል አለብን ማለት ነው። እንደዛ ስናደርግ በዛ የጎል ሴቲንግ ፕሮሰስ ውስጥ ይህንን ስቴፕ ተከትለን ስንሄድ የማሳካት እድላችን ከፍተኛ ይሆናል። ነገር ግን ዝም ብሎ ስላስቀመጥነው ብቻ ይሳካል ሳይሆን ዛሬ ከምንችለው ባለን ነገር ጀምረን ምንችለውን ያክል የራሳችንን ጥረት ወይም ኮሚትመንት ሊኖረን ይገባል ማለት ነው። ሁለተኛው እንግዲህ ቅድም ያልኳችሁን ሴት ስማርት ጎል ነው። ቅድም እንዳልኳችሁ ስማርት የሚለው ቃል ስፔሲፊክ፣ ሜዥሬብል፣ ሪያሊስቲክ፣ አቺቬብል ኤንድ ታይም ባውንድድ የሆነ ጎል ማስቀመጥ መቻል አለብን። በቃ ስፔሲፊክ የሆነ ሊለካ የሚችል ሜዥሬብል የሆነ ሪሌቫንት የሆነ አቺቭ ልናደርገው የምንችልና የራሱ የሆነ ታይም ፍሬም ወይም ታይም ባውንድ ያለው እዛ ታይም ሬንጅ ውስጥ የምንጨርሰው መሆን መቻል አለበት። ይሄ እንግዲህ ሁለተኛው ፕሮሰስ ነው ማለት ነው፣ ሴቲንግ ፕሮሰስ ነው። ሌላው ራይት ዳውን ዩር ጎልስ። በነገራችን ላይ መጻፍ እስካልጻፍን ድረስ ምንም ቢሆን ሜዥር ለማድረግ እንቸገራለን። እያንዳንዳችን እኮ ህልማችን ውስጥ ራሳችን ውስጥ የሆነ ማሳካት የምንፈልገው ነገር አለ። ነገር ግን እሱ ነገር አልተጻፈም። ዝም ብሎ ውስጣችን ላይ ያለ እንጂ አልጻፍነውም። ስንጽፈው ደጋግመን ስናየው እየደጋገምነው ስንሄድ የማሳካት እድላችን ከፍተኛ ይሆናል። ለምሳሌ አንድ የንግድ ድርጅት ስለሚሰራው ስራ መረጃዎችን በትክክል ጽፎ መዝግቦ እስካልያዘ ድረስ የከሰረ ይሁን ያተረፈ ይሁን ምንም ሊያውቅበት የሚችል መንገድ የለም። ምናልባት አላርም ሆኖ እንኳን የሆነ ነገር እየከሰርኩ ነው እንደሚለውን እንኳን የሚያይበት መረጃ የሚሰጠው ነገር መመዝገብ ሲችል ነው። ስለዚህ ጎላችንም የተመዘገበ የተጻፈ መሆን መቻል አለበት። ባይዜ በመጻፍና ባለመጻፍ መካከል ብዙ ነገር አለ። ይተረታልም ጅልና ወረቀት የያዘውን አይለቅም ይባላል። ስለዚህ ስንጽፍ ሁሌ ልናየው የምንችለው ነገር ስለሚሆን በዛ ደረጃ የማሳካት አንዱ የጎል ሴቲንግ ፕሮሰስ ስቴፓችን ነው የሚሆነው ማለት ነው። ሌላው ክሬኤት አን አክሽን ፕላን ነው። አክሽን ፕላን ማስቀመጥ አለብን። መጻፍ ብቻ አይደለም፣ የራሱ የሆነ ታይም ፍሬም ኖሮት በዚህ ሰዓት ይሄ ይተገበራል፣ በዚህ ሰዓት ይሄ ይተገበራል ብለን እስካላስቀመጥን ድረስ ምንም ልናሳካው የምንችለው ነገር የለም። ለምሳሌ 2017 ላይ ያለ አብዛኛው ሰው 2018 ሲመጣ አዲስ ነገር የሚቀየር ይመስላል። ነገር ግን የቀኑ መሄድ የቁጥሩ መገለባበጥ ካልሆነ በቀር ምንም የተቀየረ ነገር የለም። ለምሳሌ ፐርሰናሊ ራሴ እንደተረዳሁት እኔ የቀኑ 8 መሆን 9 መሆን ምንም የሚያመጣው ተጽዕኖ ያመጣውም ነገር አይኖርም። ምክንያቱም የሚቀየር ነገር የለም። አክሽኑን እስካደረግን ድረስ ግን ዛሬ መስራት ከቻል 2019 የተሻለ ነገር ለመስራት እቅድ እና ክንውናችንን እያየን ከጥፋታችን እየተማርን በጎ ነገራችን እያሻሻልን እንድንሄድ ይረዳል እንጂ ሌላ የተቀየረ ነገር አይኖረውም። ስለዚህ አክሽን ፕላን ማስቀመጥ መቻል አለበት። 2019 ጀምራለሁ፣ 2020 ጀምራለሁ እንደ ያለን ምን ሄር ከሆነ 5 ዓመቱ እንደዛው ይቀጥላል። ለምሳሌ በዛ ቁጥር ልክ ራሳችሁን የምታስሩ ከሆነ ምን ይፈጠራል? ጀስት ሁሌም በየዓመቱ መስከረም ላይ ይቅዳላችሁ ልታዩት ትችላላችሁ። እኔን ጨምሮ ታቅዱታላችሁ። ከዛ ጥቅምት ላይ ህዳር ላይ ያቅድ የለም፣ ሌላ ላይፍ ነው የሚቀጥለው። ነገር ግን ዛሬ ነው መጀመር ካለበት፣ በቃ ማድረግ ካለበት ከምትችለው ከዛሬው ማድረግ መቻል ስንችል ወደ ተሻለ ውጤት ሊያመጣ እንችላለን። ይሄም አንዱ የጎል ሴቲንግ ፕሮሰስ ነው። እንግዲህ አክሽን ፕላኑን ማስቀመጥ። ከዛ ቀጥሎ ደግሞ ቴክ አክሽን ነው። በቃ መወሰድ አለበት።
ፕላኑ ከተቀመጠ መስከረም ላይ ይሄን እሰራለሁ ብለን ካስቀመጥነው መስራት መቻል ነው ያለብን። ማሳካት ሌላ ጉዳይ ነው፣ ነገር ግን ወደ አክሽን መገባት መቻል አለበት ነው። ሌላው ስድስተኛው ቢ አካውንተብል ነው። በቃ ሁላችንም ለዛ እንትን ተጠያቂ መሆን መቻል አለብን፣ ኃላፊነቱን መውሰድ መቻል አለብን። የመጨረሻው ሪፍሌክት ኤንድ ፊክስ ነው። በቃ የሰራነውን ነገር ሰባተኛው ፕሮሰስ ላይ ስንደርስ በቃ ፊክስ ማድረግ አለብን። ያ ማለት ለምሳሌ 100% ልናሳካው ያሰብነውን ነገር እኛ 80% ፈጽመነው ከሆነ ቀሪ 20%ን ለመፈጸም እንዴት አድርጌ ማስተካከል አለብኝ የሚለውን እርምጃ ልንወስድ ይገባል ነው። ከዛ ውጭ ደግሞ how to set goals in 7 steps። እንግዲህ ደግሞ ይሄኛውን ፕሮሰስ ካየን በእነዚህ አሁን በማሳያችሁ 7 ስቴፖች ደግሞ ጎላችንን ሴት ማድረግ እንችላለን ነው። የመጀመሪያው ክሊር ዘ ሪዛልት ዩ ዋንት። በቃ የምንፈልገውን ክሊር የሆነ እንትናችንን ማስቀመጥ መቻል አለብን። ለምሳሌ ፊክስ የሆነ ቁጥርም ዝም ብሎ ይሄን ያክል ምናምን አይደለም፣ ካልኩሌተር ተደርጎ የመጣ ለምሳሌ አመቱ መጨረሻ ላይ ይሄን ያክል ነገር አርን ማድረግ እፈልጋለሁ የሚል ከሆነ ስፔሲፊክ የምንፈልገውን ነገር ማስቀመጥ መቻል አለብን። ሁለተኛው ቅድም ያልኳችሁ ስማርት ጎልን ሴት ማድረግ ነው። ሌላ ድሮ አፕ ኤ ፕላን ኦፍ አክሽን ነው። በቃ የምንሄድበትን እንትን አክሽን ፕላኑን ድሮ ማድረግ ይጠበቅብናል። ከዛ ቀጥለን ግን ኢንፑት ዩር ጎል ኢንቱ ፐርፎርማንስ ማኔጅመንት ሶፍትዌር ከተቻለ ነው። ምናልባት ግዴታ ሶፍትዌር እንትን ላትሉ ትችላላችሁ፣ ግን በጣም ብዙ ነገሮችን መጠቀም ትችላላችሁ። ለምሳሌ ስለ ኖሽን ሰምታችሁ የምታውቁ ከሆነ በቃ የፕሮዳክቲቪቲ የሚገርም ሶፍትዌር ነው። በዌብሳይትም ታገኙታላችሁ። አፕሊኬሽናችሁ ላይ፣ ስልካችሁ ላይ፣ ታብሌታችሁ ላይ፣ ኮምፒውተራችሁ ላይ በደንብ መጠቀም ትችላላችሁና ስኬጁል አድርጋችሁ ኤቭሪ ነገር በዛ መከታተል ትችላላችሁ። ግዴታ ዶሜን ያለው ወይም ሆስት እንትን ያለው ዌብሳይት ግዴታ ላይ ያስፈልጋችሁ ይችላል፣ ወይም ደግሞ የሆነ ያህል የተከፈለበት ሶፍትዌር ላይ ያስፈልጋችሁ ይችላል። ባላችሁ ነገር መጀመር መቻል ስለምትችሉ ማለት ነው። ሌላው ክሬት ታይም ላይን ዊዝ ማይልስቶን። በቃ እንትን ልናደርግ የምንችልበትን ታይም ላይን ክሬት መደረግ መቻል አለበት። ዛሬ መጨረስ ያለባችሁን ስራ ዛሬ መጨረስ መቻል አለባችሁ። ያ ሲሆን ውጤቱ ያጓጓችሁ ይሄዳል። ድካሙንም አታውቁትም። ሳታውቁት ያን ነገር ታሳኩታላችሁ። ምክንያቱም እሱን ለማሳካት የምትሄዱበት መንገድ ባይሳካ እንኳን አስተምሯችሁ የሚያልፈው ብዙ ነገር አለ። ስለዚህ እሱን ማድረግ ያስፈልጋል። ሌላው ሴት ዘ ፕላን ኢንቱ አክሽን። በቃ ያንንትን ወደ አክሽን ፕላን መደረግ አለበት። ይሄንን የጀመራችሁበትን እንትን ፕሮግረሱን በየቀኑ እነዚህን ስቴፖች መድገም ነው የመጨረሻው ማለት ነው። ከዚሁ ጋር ተያይዞ ሌላ የምጨምርላችሁ 5 ፕሪንሲፕል ኦፍ ሰክሰስፉል ጎል ሴቲንጎች አሉ። እንግዲህ በተለያየ እንትን ግዴታ እንትን ላይሆን ይችላል። ነገር ግን እነዚህን 5ቱን ፕሪንሲፕሎች ደግሞ ብታውቋቸው ያንን ጎል ሴት ያረጋችሁትን ጎል አቺቭ ለማድረግ አትቸገሩም ማለት ነው። ስለዚህ የመጀመሪያው ምንድነው? ኮሚትመንት። በቃ ምን ያክል ኮሚትድ ናችሁ? ምን ያክል ነው ኮሚትመንታችሁ? ለምሳሌ ያን ነገር ለማሳካት የራሳችሁ ህልም ከሆነ በየትኛውም መልኩ ኮሚትድ መሆን መቻል አለባችሁ። መጀመሪያ የኋላ ቪዲዮዎቻችንን ቼክ አድርጓቸው። ለዛ እንትን ኮሚትድ ሊያረጋችሁ የሚችለውን የስራ ዘርፍ መምረጥ መቻል አለባችሁ። ካልመረጣችሁት ኮሚትድ ልትሆኑ አትችሉም። ለምሳሌ እናንተ የምትሰሩት ስራ በነፃ ስሩት ብትባሉ የምትሰሩት የምትወዱት በቃ ካልሰራችሁ ሰላም የማይሰጣችሁ አይነት ስራ መሆን መቻል አለበት። እንግዲህ በተለያየ ሚኒስትሪ ሚዲያም በሌሎች ልትሰሙት ትችላላችሁ። ሰው ፓሽኑ ነው መስራት መቻል ያለበት። ስለዚህ ፓሽናችሁ ከሆነ እናንተ የምትወዱት ስራ ከሆነ ያንን ስራ ለመስራት ኮሚትድ የማትሆኑበት ምንም አይነት ምክንያት የለም። ስለዚህ የመጀመሪያው ፕሪንሲፕል ኮሚትመንት ነው። ኮሚትመንቱ እንዲኖረን ደግሞ የምንወደው ስራ መሆን መቻል አለብን። ምናልባት ለሊት 9 ሰዓት ተነስተህ ልትሰራው የምትችለው ስራ ሊሆን ይችላል እና እሱን ኮሚትመንት አታች ቱ ዘ ጎል ማድረግ መቻል አለብን ማለት ነው። ሁለተኛው ክላሪቲ ነው። በቃ ክሊር የሆነ መሆን መቻል አለበት። ይሄ አንዱ ፕሪንሲፕል ነው። ክሊር ከሆነ ያስቀመጣችሁት ነገር በቃ የሚታይ ክሊር የሆነ ነገር ከሆነ ለመፈጸም አትቸገሩም። እንግዲህ ስፔሲፊካሊ ኦፍ ዘ ጎል ነው ክላሪቲ የሚጠቁማችሁ እሱን ስለሆነ ማለት ነው። ስለዚህ ክሊር ከሆነ ምን እንደምትሰራ፣ ምን ክፍተት እንዳለ፣ ምን መጨመር እንዳለብን፣ ምን መቀነስ እንዳለብን፣ ምን ቼክ ማድረግ እንዳለብን፣ በዛ ዙሪያ ምን ማጥናት እንዳለብን፣ ምን አይነት ኢንፎርሜሽኖች ቼክ ማድረግ እንዳለብን እንድታውቅ ይረዳሃል። ሌላው ቻሌንጅ ነው። እንግዲህ ይሄ ዲግሪ ኦፍ ጎል ዲፊካልቲ ይሉታል። ቻሌንጅ በነገራችን ላይ ቻሌንጅ ኢት ኢዝ ቬሪ ኢምፖርታንት። ባይ ዘ ውድቀት የስኬት የመጀመሪያ እርምጃ ነው ይባላል። ለምን መሰላችሁ? ስትወድቁ ደግማችሁ ስትነሱ ቅርንጫፋቸውን ዘርግታችሁ ነው የምትነሱት። ተንጠልጥለህ ወድቀህ ከሆነ ቀጣይ ስትነሳ ግን አወዳደቅህን ስለተማርክበት ላለመውደቅ የምታደርገው ጥረት ብዙ ስለሚሆን ያኔ እንደዚህ አይነት ቻሌንጆችን ስትጋፈጥ የተሻለ ውጤት ማግኘት ይቻላል። እንደውም በጣም ብዙ የተሳካላቸው ሰክሰስፉል ሰዎችን ከጠየቃቸዋቸው ቻሌንጅ ከሌለ ሰላም አይሰጠኝም ይላሉ። በቃ ቻሌንጅ የሆነ አንድ ሳምንት ውስጥ ቻሌንጅ የሚያጋጥመው ነገር ከሌለ ሰው ፊር ውስጥ ሁሉ ይገባል እና
በዛ ልክ ነው ሰው ቻሌንጅ በጣም ወሳኝ እንትን ነውና ቻሌንጅ ሲገጥማችሁ እንደ ኦፖርቹኒቲ መጠቀም መቻል አለባችሁ እንደ በጎ ነገር ማየት መቻል አለባችሁ እንጂ ተሸንፋችሁ መውጣት አይጠበቅባችሁ ባይ ዘ ዌይ ንግድ ወይም ቢዝነስ እና ጦርነት አንድ ናቸው በተለያየ መንገድ ልተረጉሙ ትችላላችሁ ሁለቱም ማሸነፍ እስከቻልክ ድረስ ነው መኖር ወይም ደግሞ ማስቀጠል ይቻላል ምናልባት ስትራቴጂ ለሁሉም የሚል የኮሎኔል ፍቃድን መጽሐፍ ልታነቡት ትችላላችሁ እዛ ላይ በደንብ ገልጾ አስቀምጦታል ጦርነትና ቢዝነስን እኩል አድርጎ እንዴት ማሸነፍ እንዳለብን የሚያሳየን የራሱ የሆነ ስትራቴጂክ እንትን ነውና በዛ ልክ ብትሄዱበት አሪፍ ነውና ቻሌንጅ ሲመጣ ሁሉ ጊዜ እንደዛ አድርጎ ማሸነፍ መሆን መቻል እንዳለበት እንድታውቁት ነው ምናልባት ስታሸንፉ ለምሳሌ የሆነ ቢዝነስ ስራ ለማድረግ ህጋዊ በሆነ መልኩ በቃ ፌር በሆነ ነገር በተሻለ ሰላማዊ የሆነ ኢንቫይሮንመንት ውስጥ ባለው ውድድር ውስጥ ማሸነፍ የተሻለ ነው ዝሮ ግን መፍጨርጨር የተሻለ ነገር ማምጣት የሚችሉ ቻሌንጅ ሲገጥማችሁ አልጋ ባልጋ የሆነ ነገር ወይም ደግሞ ይሄ ሾርት ከት የሆነ ነገር የትም ሊያደርስ የሚችል ነገር ስላልሆነ ቻሌንጁ አንዱ እንደ ፕሪንሲፕል ልትወስዱት ይችላሉ ይሄ ደግሞ ዲግሪ ኦፍ ጎልስ ኦፍ ዲፊካልቲ እንትን ስለሚያደርግልን ማለት ነው ሌላው ኮምፕሌክሲቲ ነው በቃ ይሄ ዲግሪ ኦፍ ጎልስ ዲማንድ በቃ ኮምፕሌክስ መሆን መቻል አለባችሁ እሱን እንደ አንድ ፕሪንሲፕል እንድትወስዱት ነው የመጨረሻው እና አምስተኛው ፊድባክ ነው እንግዲህ የፕሬዘንስ ኦፍ ፕሮግረስ ሪፖርቲንግ ነው ዋይዝ ፊድባክ ፖዚቲቭን ብቻ አይደለም መቀበል ያለብን እንደውም ፖዚቲቭ ወይም ጤናማው ማንም አይወስድብንም ድክመታችንን ነው መቀበል መቻል ያለብን እነዛን ድክመቶቻችንን መቀበል ስንችል ማሻሻል ስንችል የተሻለ ነገር ማግኘት ይቻላልና እነዚህን 5 ፕሪንሲፕሎች በደንብ ከተገበራችኋቸው የተሻለ ነገር ማምጣት ይቻላል እንግዲህ ስለ ጎል ሴቲንግ ይሄን ሁሉ አውርተናል ነገር ግን እነዚህን ጎሎች ደግሞ አቺቭ አድርገን ሊያጣፍጡልን የሚችሉ 12 የህይወት ምሰሶዎችን ዛሬ እናያለን ተጨማሪ ነገር ነው 12ቱ የህይወት ምሰሶዎች በህይወታችሁ ውስጥ እነዚህን ነገሮች አስቀጥላችሁ እንድትሄዱ እድል ይሰጧቸዋል የመጀመሪያው ሃይማኖት ነው ወይም እምነት ነው ከሁሉም ሊቀድም የሚችል ነገር እምነት ነው የሰው ልጅ እምነት ሲኖረው ሁሉን ነገር ሞክራችሁ ሁሉንም ነገር ካረጋችሁ በኋላ ከዚህ በኋላ ፈጣሪ ይጨምርበት ነው የምትሉት አይደለም ስለዚህ የመጀመሪያው ከ12 የህይወት ምሰሶ የመጀመሪያው እምነት ነው ስለዚህ እምነታችን ላይ ጠንካራ መሆን መቻል አለብን ይሄ እንግዲህ በብዙ እንትን የምታገኙት እንትን ነው ሌላው ጤንነት ነው ጤናማ መሆን ካልቻልን የትኛውንም ቢዝነስ ብንገጥም የትኛውንም ጦርነት ብንገጥም የትኛውንም ነገር እንትን ብንል ማሸነፍ አንችልም ጤንነት ነው ስለዚህ ኢንቨስት ዮርሰልፍ በቃ ራሳችሁ ላይ ኢንቨስት አድርጋችሁ ጤናችሁን መጠበቅ እስካልቻላችሁ ድረስ አንዳንዴ ረጅም ጊዜ ደክማችሁ የሰበሰባችሁት ገንዘብ መልሶ ለእናንተ መታከሚያ የሚወጣበት ጊዜ ይፈጠራል ያ እንዳይሆን መጀመሪያ ጤንነታችንን መጠበቅ መቻል አለብን ነው ሶስተኛ ተሰጥኦን ማውጣት ነው እንግዲህ ከዚህ በፊት የሰራሁላችሁ ቪዲዮ ላይ የጆሃሪ መስኮቶች የሚል አለ ወደፊት የምንደርስበት ነው ግን እዛ ላይ በደንብ የምናየው ሆኖ ተሰጥኦን ማውጣት ግን ኢን ጀነራል ያንዳንዳችን እስከ 3000 ተሰጥኦች አሉን ተብሎ ይታሰባል እስከ 3000 ተሰጥኦች አሉን ተብሎ ይታሰባል ስለዚህ እነዚህን ተሰጥኦች ምን ይችላል ብላችሁ ከቻላችሁ ለአንድ ወር ያክል ሁሌ ጧትና ማታ የሆነ ማስታወሻም ይሁን ወረቀት የሚይዛችሁ ሁሌ ብትመዘግቡት እኔ ምን ይችላለሁ እያላችሁ ብትመዘግቡት ብዙ ተሰጥኦችን ማውጣት ትችሉና ትክክለኛ ህልማችሁን ልታገኙ የምትችሉበት መንገድ ነው ማለት ነው ሌላው ፈጠራና ትግበራ ነው በቃ እያንዳንዱ ነገር ማየት ለመፍጠር መሞከር ለመተግበር መሞከር አለብን ኢቭን መፍጠር ባንችል ኮፒ ማድረግ መቻል አለብን ባይዜ ኮፒ ማድረግ ለክሪኤቲቪቲ አንድ እርምጃ ነው እኔ በመንግስት ተቋም ሰራለሁና ብዙ ጊዜ ኮፒ አድርገን ቴክኖሎጂዎች እንድንሰራ እንበረታታ ነበር የገባኝ አሁን ነው ካለፈ በኋላ እንግዲህ ከ10 ዓመት በኋላ ያ ኮፒ አድርጉ እንዲያርጉ የሚለው ነገር የገባኝ አሁን ነው ያንን ኮፒ ስታደርጉ የምትሄዱበት መንገድ ለክሪኤቲቪቲ ወሳኝ ወይም ሪፈረንስ ይሆናችኋል ማለት ነው ስለዚህ መፍጠር እንኳን ባትችሉ ፈጠራና ትግበራ ላይ ኮፒ አድርጋችሁ ያን ነገር በደንብ አሻሽላችሁ ለመስራት ኮምፕሊትሊ ኮፒ ማድረግ ላይሆን ይችላል ነገር ግን ቢያንስ የተወሰነውን ነገር ወስዳችሁ ወደ ራሳችሁ ደግሞ ቫልዩ አድ ያደርጋችሁ መስራት አንዱ እንትን ነው ሌላው ቤተሰብ ነው እንግዲህ ፋሚሊ ወሳኝ የሆነ እንትን ነው ሁሉም ሰው በቃ ከዚህ ስትራክቸር ውስጥ ሊወጣ አይችልም ቤተሰብ ራሱን የቻለ አንድ ስትራክቸር ነው አንድ ሀገር ነው ስለዚህ ቤተሰባችን ላይ ኢንቨስት ማድረግ መቻል አለብን ፕሮቴክት ማድረግ መቻል አለብን እንደውም የሰው ልጅ የሚኖረው በአጠቃላይ ለ5 ኤፎች ነው የመጀመሪያው ለፍሪደም ነው ሁለተኛው ለፋሚሊ ነው የሚኖረው ቴሎቹን እናያቸዋለን ፋሚሊን ፕሮቴክት ማድረግ ነው ሁለተኛው ጎሉ እና ምናልባት ሶስተኛ ፎርቹን ነው አራተኛ ፈን ማድረግ ነው አምስተኛ ፌም ነው በቃ ከዛ አይዘልም የሰው ልጅ እንትን በማስሎቭ ቲዮሪ ልታውቁት ትችላላችሁ ስለ ቤዚክ ኒድ ጀምራችሁ እስከ መጨረሻ እንትኑ ድረስ የምታዩቸው እንትኖች ከነዚህ ውጭ የሚወጡ ነገሮች አይደሉምና አንዱ ሁለተኛው ቤተሰብ ነው ከ5 ኤፎች ማለት ነው ሰው ቤተሰባችሁም ሴፍ ጋርድ የሆነ እንትን ውስጥ ለማስገባት ነው ውጫውና እሱም ፕሮቴክት ማድረግ አለባችሁ ከዛ ሲያልፍ እንግዲህ ሀብት ማፍራት ነው ባይዜ መፍራት አለበት ሀብት
ማፍራት ነው። ሀብት እየተፈራ ሲመጣ ነው እነዛ ያልኳችሁ 5Fዎች እየቀጠሉ የሚመጡ። ምክንያቱም ሰኪዩር ማድረግ ይፈልጋል የሰው ልጅ። በተለያየ መንገድ ምን እንደሚፈጠር አታውቁትም። ለነገ ጋራንቲ ነው የሚሆናችሁ። ኢንቨስት ማድረግ እስካልተቻለ ድረስ የተደላደለ ህይወት መቀጠል ስለማይቻል እሱ ላይ በደንብ መስራት አለብን። ይሄ እንግዲህ 6ኛው የህይወት ምሰሶ ነው ማለት ነው። ሌላው ደስተኝነት ነው። ባለ ነገር ደስተኛ መሆን መቻል አለብን። በምንሰራው ነገር ደስተኛ መሆን መቻል አለብን። ሰሞኑን አንድ ፖድካስት ላይ እየሰማው ነበረ። ማን ያዘዋል እሸቱ ይቺ 200 ብር ዓለም ናት እኔ ጋር በ200 ብር ቀኔን አሳምሬ ነው የምውለው ልታዩት ትችላላችሁ። ስለዚህ ደስተኛ ለመሆን ብዙ ብር ላያስፈልግ ይችላል። ባለን ነገር ደስተኛ መሆን መቻል አለብን እና በቃ የሚኖረን እንትን ደስተኛ ሆነን ማሳለፍ እስካልቻልን ድረስ ህይወት ጣፋጭ ላትሆን ትችላለች። አንዳንዴ ትዳር መስርታችሁ ባልና ሚስት ናችሁ ልጆች ኖሯችሁ ልትኖሩ ትችላላችሁ። መዝናናት መደሰት እያለበት አንድ ባል በመቆጠብ ምናልባት እሱ አልፎ ለሚስቱ ባል ሊያስቀምጥ ይችላልና እንደዛ አይነት ነገር መፈጠር የለበትም። እየኖራችሁ ስሩ። በቃ ፕሪንሲፕላችሁ እየሰሩ መኖር መሆን አለበት። እየሰራችሁ መኖር ካልቻላችሁ ደስተኝነት ላይመጣ ይችላል ወይ ነው መጨረሻው የሚያምር ላይሆን ይችላል። ስለዚህ ኢንጆይ እያደረጋችሁ ባይሆን ከገቢያችሁ በታች መኖር ነው እንጂ ደስተኝነትን በፍጹም ማውጣት የለባችሁም ማለት ነው። ሌላው የቢዝነስ ሙያን ማሻሻል ያስፈልጋል። ሁልጊዜ አይቀጥልም። ባይዘ በቃ ፍሌክሲብል በሆነች በተቀያየረች ዓለም ውስጥ እየኖርን ፍሌክሲብል የሆነ ነገር ከሌለን አስቸጋሪ ነው የሚሆነው። ስለዚህ የቢዝነስ ሙያን ማሻሻል አንዱ የህይወት ምሰሶ ነው። ያንን ማሻሻል ስንችል ነው የተሻለ እያሸነፍን ዛሬ ካለንበት ህይወት የተሻለ ህይወት ሊኖረን የሚችለው። ያ ካልሆነ ግን ባለንበት ነው ስታክ የምናደርገው። ለምሳሌ ካልኩሌተር ዛሬ የሚያመርት ድርጅት አለ። አሁን የካልኩሌተር ድርጅት የሚያመርት ሰው ራሱን አፕዴት አድርጎ ወደ ሞባይል መቀየር እስካልቻለ ድረስ ካልኩሌተሩ በሞባይል ተካቶ እስከመጣ ድረስ ኦልሬዲ ፌል አድርጓል። ሌሎችን ልታዩ ትችላላችሁ። ይህም ቪዲዮ የምቀርጸው በስልክ ነው። ስለዚህ የካሜራ ካምፓኒ አሁን ኮምፕሊትሊ ቁሟል ላይሆን ሳይሆን እያሻሻለ ወደ ሌሎች ፕሮዳክቶች መግባት እስካልቻለ ድረስ ሁሉም ሰው በስልኩ መቅረጽ ከቻለ ካሜራ ሊገዛ የሚችል ሰው ላይኖር ይችላል ማለት ነው። ስፔሲፊክ የሆኑ ሰዎች ናቸው ሊጠቀሙት የሚችሉት። እንደው ይሄን እንደ ኤግዛምፕል አነሳው እንጂ በጣም ብዙ ነገሮች አሉና የቢዝነስ ሙያችሁን ማሻሻል አለባችሁ። ሁሉ ነገር ባለበት አይቀጥልም። ስለዚህ እሱን ነገር ደግሞ በምንድነው የምታጠቡት? በስልጠና ነው። እንደውም መሰልጠን የሚለው ቃል ከስልጠና የመጣ ይመስለኛል። ስለዚህ ሁላችንም እንደዛ አይነት እንትን ውስጥ መግባት መቻል አለብን። የቢዝነስ ሙያን ማሻሻል ነው። 9ኛው የጊዜ አጠቃቀም ጥበብ ነው። እንግዲህ ከ12ቱ የህይወት ምሰሶዎች የጊዜ አጠቃቀም ጥበብ አንዱ ነው። ወደፊት እናየዋለን። የጊዜ በጀት ብዬ የምሰራላችሁ ቪዲዮ ይኖራል። ነገር ግን እያንዳንዷን ሰዓት በደንብ መጠቀም መቻል አለብን። ከዚህ በፊትም ተናግሬው ሊሆን ይችላል። በዓለም ላይ ማናችንም ብንሆን 2 እኩል የተሰጡን የሀብት ምንጮች አሉ። አንዳንዱ ባይ ዲፎልት የባለ ሀብት ወይም የባለ ጸጋ ልጅ ሆኖ በውርስ ሊያገኝ ይችላል ገንዘብ። ከዛ ውጭ ያለው ግን አብዛኛው የሚባለው ሰው እነዚህን 2 የሀብት ምንጮች በመጠቀም ነው ወደ ተሻለ ህይወት የሚመጣው። ምንድናቸው? አእምሮና ጊዜ ማለት ነው። ለሁላችንም የሆነ ያህል ጂቢ የሆነ ያህል ቴራባይት አይደለም። ለአንዱ ሌላ ለአንዱ ለሁላችንም እኩል ነው የተሰጠን። ፈጣሪ እኩል አመጣጥ ነው የሰጠን። ጊዜም በተመሳሳይ ለአንዱ 23 ሰዓት ለአንዱ 24 ሰዓት አልሰጠን። ለሁላችንም 24 ሰዓት የተሰጠን። እነዚህ ሁለቱም ነገሮች መጠቀም የቻለ ሰው በደንብ እንትን ማድረግ ይችላልና እነዚህን በደንብ ማየት አለብን። የጊዜ በጀት ቀጣይ የምናየው ይሆናል። ሌላው የገንዘብ አጠቃቀም ጥበብ ነው። እንግዲህ ኢንቨስት ማድረግ መቻል ነው። ይሄ ገንዘብ ይመጣል። ስለዚህ መጠቀም እስካልቻል ድረስ ሪሊ ትክክለኛ እንትን ላይ ኢንቨስት እስካላደረግነው ድረስ ገንዘብ መሆኑ ወይም ደግሞ የተሻለ እንትን መሆኑ እንትን ላትሉ ትችላላችሁ። ለምሳሌ ሎተሪ የወጣውን ሰው የዛሬ ዓመት ከነበረበት ህይወት በአመቱ ተመልሳችሁ ብትሄዱ እዛው ህይወት ተመልሶ ታገኙታላችሁ። ስለዚህ ገንዘብ ማግኘቱ ብቻ ጥቅም የለውም ማለት ነው። ወይም ደግሞ በተለያየ ጥናት ልታዩት ትችላላችሁ። አሁን ኦፕራ ዌልፌር ያጠናችሁ አንድ ጥናት ነበረ። ሌሎችንም ቼክ ልታደርጉ ትችላላችሁ። እስካሁን በዓለማችን ላይ ያለውን ሀብት በ20%ዎቹ ተይዞ ነው ያለው በዓለማችን ያለው ሀብት። እነዛን 20% የዓለማችን ሀብት የያዙ ሰዎች ሁሉንም ነጥቃችሁ ለሁሉም ህብረተሰብ እኩል ብታከፋፍሉት የሀብት መልሶ እነዚህ 20%ዎቹ ውስጥ ለመግባት አመታቶችን አይፈጅበትም። መልሶ መግባት ይችላል። ይሄ ለምንድነው? ጥበብ፣ የገንዘብ አጠቃቀም ጥበብና እንዴት ስማርትሊ ኢንቨስት ማድረግ ስለሚችሉበት ነው። ስለዚህ ኢንቨስት ማድረግ መልመድ አለብን። አንዳንዴ ሊያቢሊቲ እና አሴት የሚባል ነገር አለ። ብዙ ሰው ሊያቢሊቲ ላይ ገንዘቡን ያፈስና አሴት አይኖረው እና እሱ አንዱ የህይወት ምሰሶ ነው። የመጨረሻው እንግዲህ የማህበራዊ አስተዋጽኦ ነው። ከዛ ቀጥሎ ግን የግብይትና የሽያጭ ጥበብ አለ። 11ኛ ላይ የሚገኝ የህይወት ምሰሶ። የግብይትና የሽያጭ ጥበብ እንግዲህ ትርፍ የሚገኘው አንድም ከመግዛት አንድም ከመሸጥ ነው። ምን ለማለት ፈልጌ ነው? ለምሳሌ እናንተ ነጋዴ ብትሆኑ ወይም ደግሞ እንትን ላይ ብትሰሩ የምታመጡት ነገር ላይ ሮ ማቴሪያል ልትጠቀሙ ትችላላችሁ። ስለዚህ ኔጎሽት አድርጋችሁ ተደራድራችሁ ኳሊቲ ያለው እቃ
ተደራድራችሁ በተሻለ ዋጋ መግዛት እዛ ጋር ነው አንድ ትርፍ የሚያዘው። ምክንያቱም በውድ ዋጋ ገዝተህ ፕሮሰስ አድርገው ስትሸጥ ብዙ ትርፍ የምትገዛው ሮ ማቴሪያል ላይ ግን ተጠንቅቀህ ተደራድረህ መረጃ ገበያ አጥንተህ መግዛት ከቻል ስትሸጥ ደግሞ ጨምረህ መሸጥ ከቻል የተሻለ ትርፍ ማግኘት ይቻላልና የግብይትና የሽያጭ ጥበብ is very important thing by the way በጣም አስፈላጊ የሆኑ ነገሮች ናቸው። ስለ ሽያጭ ስታወሩ እስካሁን ዓለምን የመሩ ሰዎች መሸጥ የቻሉ ሰዎች ናቸው። ዓለምን የመሩ ሰዎች መሸጥ የቻሉ ሰዎች ናቸው። አንድ እውቀት ገበያ ላይ ወጥቶ እስካልተሸጠ ድረስ እውቀት መሆኑ ይቀራል። እዛው ነው የጋን ውስጥ መብራት ሆኖ ነው የሚቀረው እና የሸጡ ሰዎች ናቸው ዓለምን ያሸነፉት። ነው አንድ በጣም መወደው አባባል አለ፣ ካልሸጥ ትሸጣለህ ይባላል። ስለዚህ እያንዳንዳችን ሙያችንን የተሻለውን ነገር መሸጥ ለሌሎች መናገር መቻል አለብን። ምናልባት አንዳንድ ሰው እህቱ ስለምትሰራው ስራ የማያውቅ ወንድም አለ አይደል? አትሊስት ግን የቅርብ ሰው ላያበረታታችሁ ይችላል። የቅርብ ሰው ሰርቪሳችሁን ላይጠቀም ይችላል። የቅርብ ሰው ከእናንተ ላይ ገዛ ይችላል። ግን ንገሩት፣ አትሊስት ሽጡለት፣ ሀሳቡ አይግዛ፣ ከእናንተ ግን ይግዛ። እና እንደዚህ አይነት ነገሮች አሉ። እንደውም ዛሬ ጧት ምን እያጋጠመ የነበረ በስራ አጋጣሚ የምንገዛው አንድ ክሊያንታችን ድንገት ቢሮችን ብቅ አለና ስለምንሰራው ስራ ሁለት ነን የነበርነው እና አንዱ አልተናገረም ስለዛ ስራ እና ወቀሰ። ለምን አልነገራችሁም አይነት ነገር መናገር መቻል አለብን። ምክንያቱም ያ ሰው ምናልባት የኛን ፕሮዳክት ሊጠቀም ይችላል። እንደዚህ አይነት ነገሮች መለመድ መቻል አለባቸውና አንዳንዴ በደንብ አድርጋችሁ ስታዩት እኮ ማስታወቂያ ከፍላችሁ ነው የምታስነግሩት አይደለ? የቲቪ እና የሬዲዮ ማስታወቂያ ስታስነግሩ በጣም ብዙ ብሮች ነው የሚከፈሉት። አትሊስት ግን ማውዝ ቱ ማውዝ የምንችለውን ያክል ፕሮሞት ለማድረግ ወንጀል እስካልሰራን ድረስ ስለምንሰራው ስራ ፕሮሞት ማድረግ ወይም መሸጥ በጣም አስፈላጊ የሆነ ነገር ነው እና ይሄንን ከእንትን እንዲታዩት ነው። ሌላውና የመጨረሻው ማህበራዊ አስተዋጽኦ ነው። እንግዲህ ማህበራዊ አስተዋጽኦ ስንል በጣም ብዙ መገለጫዎች አሉት። ባይዘይ ማህበራዊ አስተዋጽኦ አንድ ድርጅት፣ አንድ ግለሰብ በኦርጋናይዜሽን በመንግስት ተቋም ደረጃ እጅግ በጣም አስፈላጊ የሆነ ነገር ነው። ማህበራዊ አስተዋጽኦ መወጣት ለቢዝነሱ ሰክሰስ የመሆን እድሉን ከፍ ያደርገዋል። ለምሳሌ የሆነ ቦታ ላይ መሬት ወስዶ ሰውየው ኢንቨስት አድርጎ ፋብሪካ ኢንስቶል አድርጎ ሊሆን ይችላል። ዋትኤቨር ኢት ኢዝ የፈለገውን ነገር ሊሰራ ይችላል። እዛ አካባቢ ለተነሱ ሰዎች የሚተካ አይነት ኢንሹራንስ ወይም ደግሞ ያን የተወሰደባቸውን ነገር ሊተካ የሚችል ነገር ላይሰጣቸው ይችላል። ነገር ግን ያ ባለ ሀብት እዛ ኢንቨስት ሲያደርግ እነዛን ሰዎች ፕሮቴክት ማድረግ ቢችልና ተመጣጣኝ እንኳን ባይሆን የሆነ ነገር እነሱን መርዳት ቢችል፣ ለምሳሌ የስራ እድል ሲፈጠር እነሱን መቅጠር ቢችል፣ እዛ አካባቢ የሚሰሩ ሪሶርስ ውሃ ሲኖር ለእነሱ ውሃ መስጠት፣ መብራት መስጠት፣ መንገድ ማሰራት፣ ክሊኒክ ማሰራት፣ ትምህርት ቤት መገንባት ቢችል ያ ድርጅት በየትኛውም መልኩ ፕሮቴክት የሚያደርጉት እነዛ ሰዎች ናቸው። ስለዚህ ያ ድርጅትን ኢፌክቲቭሊ ማህበራዊ አስተዋጽኦን ተወጣ ማለት ነው። እንደውም ብዙ ጊዜ ስታዩ እንደዚህ አይነት የጣት እንትኖችን ስታዩ ሁሌ የሚመጣብኝ ይሄ ቢዝነስ ብቻ የሚል ሰው እዚህ ጋር ነው የሚቀረው፣ ለብቻ ተነጥሎ ነው የሚቀረው። እዚህ ጋር ቤተሰብ አለ፣ ማህበረሰብ አለ፣ መንግስት አለ፣ ሀገር አለ፣ ብዙ ነገሮች አሉ። ወደዚህ ለማቀራረብ እነዚህ የማህበራዊ አስተዋጽኦ መከፈል መቻል አለበት፣ መሰራት መቻል አለበት። ያ ሲሆን የተሻለ ሰክሰስ የመሆን እድሉ ሰፊ ነው። ለምሳሌ ጸብ ቢነሳ፣ ጦርነት ቢመጣ፣ ዋትኤቨር ኢት ኢዝ የሆነ ነገር ቢፈጠር እዛ አካባቢ በትክክለኛው መንገድ ማህበራዊ አስተዋጽኦ እየተወጣ ያለ ድርጅት ያለበት አካባቢ ቢፈጠር የሆነ ነገር ፕሮቴክት የሚያደርጉት ያን ድርጅት እዛ ያለ ማህበረሰብ ነው። ምክንያቱም እዛው ተቀጣሪ ነው፣ እንጀራ የሚበላበት ነው፣ ሰስቴን የሚያደርግበት እንትን ነው እና ራሳቸው ይጠብቁታል። ኔጌቲቭ ከሆነና ከነዛ ተቃራኒ ከሆነ ግን መጀመሪያ የሚዘርፉት የሚያቃጥሉት እንትን የሚሉት እነዛ ሰዎች ናቸው እና ማህበራዊ አስተዋጽኦ አንዱ የህይወት ምሰሶ ነው። እንግዲህ ለዛሬ ያየናቸው እነዚህ 12 የህይወት ምሰሶዎች በህይወታችን ውስጥ እጅግ በጣም ጠቃሚ ናቸው ብዬ አስባለሁ። ከወደዳችሁት ላይክ፣ ሼር፣ ፎሎ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ጠቃሚ ነው ብላችሁ ካመናችሁ ደግሞ ለሌሎች ሼር በማድረግ ተባበሩ። ለዛሬ ሊሰጣችሁ የምችለው ነገር እነዚህን ነው። ሁለተኛ እንደ አይነት ትምህርቶች መለመድ አለባቸው። በሰው አእምሮ ላይ ኢንቨስት ማድረግ እንግዲህ የነሱን ነገርም ጭምር የኛ ነው ብለህ እንድታወራ እድል ይሰጣል። እኛ የያዝነው ስራ እንደ ስማርት ትሬኒንግ ኢንስቲትዩት አንዱ ሰዎች ላይ ኢንቨስት ማድረግ ነው። ምክንያቱም እኛ ያሰለጠናቸው፣ እኛ ያስተማርናቸው ሰዎች፣ እኛ የደገፍናቸው ሰዎች ጣራ ቢነቅሉልን ነገ ጧት ለእኛ ኩራቶች ናቸው እና ያ እንዲደርስ ስለሚፈለግ አልጎሪዝሙም የተለያየ የሶሻል ሚዲያ አልጎሪዝም ይሄን ነገር እንትን በማድረግ የተሻለ እንትን ስለሚያወጣው መተባበራችሁን እንዳትረሱ። ሁሌም ከችግር መነሳት አሪፍ ነገር እንደሆነ እንድታውቁ ፈልጋለሁ። አቋራጭ የሚባል ነገር የለም፣ በጥረት የሚደረስበት ቢሆን እንጂ ሁልጊዜ ከችግር ስንነሳ መፍትሄ አለ፣ መፍትሄ ስናመጣ ገንዘብ አለ። ነገር ግን አቋራጭ የሆነ ነገር ለህይወታችን እጅግ በጣም የማይጠቅም ነገር ስለሆነ እሱን እንዳትመርጡ እናበረታታለን። ይሄን ለማድረግ ደግሞ ራሳችሁን ሪሶርስ ፉል ማድረግ መቻል አለባችሁ ማለት ነው። በአቋራጭ የከበረ ሀገር የለም፣ የከበረ ቤተሰብ የለም፣ የከበረ ግለሰብም የግል ተቋም የለም። በትክክለኛው መንገድ የሰሩ ብዙ ርቀትን መሻገር ይችላሉ። አቋራጭ መንገድን የሚጠቀሙ
ትናንት አንድ ቪዲዮ እያየሁ ነበረ። ንግድ ፍቃድ ያላችሁ ሰዎች ግን ሊቢያ ከገባ ሰው በምን ትለያላችሁ ብሎ የሚሰራ ልጅ እያየሁ ነበርና ብዙ ነገሮች አሉ። ያ የሆነበት የራሱ የሆነ የተተበተበ ነገር አለው። ከዚህ በፊት አንድ ቪዲዮ ሰርችላችኋለሁ። ኢትዮጵያ ውስጥ ስራ ለመስራት ወይም ኢዚ ኦፍ ዱይንግ ቢዝነስ ኢንጂነር ከፈለኝ ኃይሉ አንድ የጻፈው መጽሐፍ አለ። በዚሁ አጋጣሚ ሪከመንድ አደርጋችኋለሁ። የቢዝነስ አሁን በኢትዮጵያ ኪሳራም ስራ ነው ይላል እና እሱ ላይ ብታዩት ያን መጽሐፍ ለመጻፍ ምን አነሳሳ ሲባል ኢዚ ኦፍ ዱይንግ ቢዝነስን ረን በማድረግ ደረጃ በኢንተርናሽናል ስታንዳርድ ሀገራችን ኢትዮጵያ ስትለካ 159ኛ ደረጃ ናት። 159ኛ ደረጃ። ስለዚህ ብዙ ያልተመቹ ነገሮች አሉ። እሱን ደግሞ እኛም እናንተም ነጋዴው መንግስትም በጋራ በመሆን የሚፈታ እንጂ ሌላ ነገር በማድረግ የሚደረግ ነገር የለም። ግን ሁላችንም የራሳችን አስተዋጽኦ ማበርከት አለብን። ስለዚህ ያንን ቀለል ብሏችሁ የተሻለ አሸናፊ እንድትሆኑ ከፈለጋችሁ እኛ የምንለቃቸው ቪዲዮዎች በደንብ ብታዳምጧቸው የተሻለ ነገር ይሰጧቸዋል። ምክንያቱም አንዱ ስልጠናችን እኛ ስራ ፈጠራና ስኬታማ የንግድ ስራ ስልጠና ነው የምንሰጠው። ይሄን ደግሞ ስንሰጥ ዝም ብሎ ከመሬት ተነስተን አይደለም። እስካሁን በሄርንበት ዙሪያ እስካሁን ንግድ ፍቃድ እንዴት አወጣን፣ እንዴት ድርጅት መሰረትን፣ እንዴት አሳደስን፣ እንዴት ግብር ከፈልን፣ እንዴት ካፒታል አሳደግ፣ ብዙ ነገሮችን እኛ ያለፍንበትን መንገድ በተግባር እያሳየናችሁ የምንሄድበት ሁኔታ ነው ያለው። ቀጣይ ልሰራላችሁ እችላለሁ። ሰሞኑን እንግዲህ ዛሬ ጥቅምት ወር ላይ ነው የምንገኘው። የንግድ ፍቃድ የሚታደስበት ሁኔታ ላይ ነው ያለው። ብዙ ሰው ባለማወቅ እንትኑም ባለመረዳት ወደ ቅጣት ሲገባ እናያለንና እሱን የተመለከተ ቪዲዮ እንሰራለን። ያንን ሁሉ እያደረግን ስለሆነ የምናሰለጥናችሁ ተከታተሉ፣ የበለጠ ተጠቃሚ ትሆናላችሁ ብለን እናስባለን። እንግዲህ ይህ ቪዲዮ ለብዙዎች ደርሶ የተጠቀሙበት ዘንድ ሰብስክራይብ፣ ፎሎ፣ ላይክ፣ ሼር፣ ኮመንት፣ ሪፖስት በማድረግ ልታግዙን ይገባል። እንደዛ ስታደርጉ እኛም በሞራል ደስ እያለን የተሻለ ነገር እየሰራን ወደ እናንተ ለመቅረብ እድል ይሰጠናል ማለት ነው። በአካል መሰልጠን ለምትፈልጉ ደግሞ ስማርት ትሬኒንግ ኢንስቲትዩት እንግዲህ በቢዝነስና ቴክኖሎጂ ዘርፍ ማለትም በቢዝነስ ዘርፍ ስራ ፈጠራና ስኬታማ የንግድ ስራ ስልጠና፣ በቴክኖሎጂ ዘርፍ ደግሞ በከተማችን ደሴ ብቸኛና የመጀመሪያ የሆነ በዲጂታል ማርኬቲንግ ኤንድ ኢኮሜርስ ሰርቪስ ስልጠና ዘርፍ ብቸኛ እውቅና ያለው ተቋም ነው። የመጀመሪያ ዙር ሰልጣኞቻችን ስልጠናቸውን ጨርሰዋል። ሁለተኛ ዙር ስልጠና ምዝገባ ላይ ነን። መታችሁ ሰልጥኑ። እሱን በመሰልጠን ወደ ዲጂታል ዓለሙ እንድትቀላቀሉ እናሳስባለን። ይህ ስልጠና እንግዲህ በ3 ወር የሚያልቅ ስልጠና ነው። ከዛ ውጭ ደግሞ ለ3 ሳምንት ብቻ የሚቆይ የተመረጡ የተግባር ስልጠናዎችን በመውሰድ የሶሻል ሚዲያ ማርኬቲንግ ሙያ አንድ ብላችሁ እንድትጀምሩ ደግሞ ሌላ እድል አዘጋጅተናል። ይህ ደግሞ ደሴም አዲስ አበባ በአካል የሚሰጥ ትሬኒንግ ነው። እንግዲህ አድራሻዎቻችንን ለመንገር ያክል አዲስ አበባ ላምበረት ከማዕድን ሚኒስቴር አረፍ ብሎ ኩል ህንፃ 2ኛ ፎቅ ቢሮ ቁጥር 202 ታገኙናላችሁ። ደሴ ደግሞ ፒያሳ ሴዲያስ ህንፃ 5ኛ ፎቅ ታገኙናላችሁ። ለበለጠ መረጃ በ0904 787878 ወይም ደግሞ በ0909 383838 ላይ ደውሉ ወይም በቢሮ ስልኮቻችን 033 312 6684 ደሴ እና 011 667 5031 ደግሞ አዲስ አበባ ያሉ ቲሞቻችን ያነሱታል። እንግዲህ በቀጣይ የተጠና ኃላፊነትን መውሰድ ወይም ደግሞ ካልኩሌትድ ሪስክ የሚለውን እናያለን። ሳዳም እባላለሁ። አብሬያችሁ ቆይቼ ነበረ። በጣም አመሰግናለሁ። ቴንክ ዩ